የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት 50ኛ ዓመት የወርቅ ኢዮቤልዩ በዓል መክፈቻ የመሪዎችና የመጋቢያን ኮንፈረንስ ሊደረግ እንደሆነ ተሰማ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ፕሬዝዳንት መጋቢ ጻድቁ አብዶና የሥራ አመራር ቦርድ አባላት ዛሬ ከሰዓት በኋላ ጋዜጣዊ መግለጫ ሰጥቷል። መግለጫው የተሰጠው የኅብረቱ 50ኛ ዓመት ክብረ በዓልን አስመልክቶ ሲሆን ከ50 ዓመት በፊት እግዚአብሔርን ቃል ላይ በመመርኮዝ ለቤተ ክርስቲያን አንድነት መዋቅራዊ አገልግሎት ለመስጠት ታስቦ ቢሆንም ከምስረታው ጀምሮ በርካታ ስራዎች ሲሰራ ቆይቷል። ኅብረቱ ታላቅ ተልዕኮ የሆነውን የኢየሱስ ክርስቶስን ወንጌል በማብሰር በቤተ ክርስቲያን ተከላ፣ የአማኞችን ኅብረት በማጠናከር እንዲሁም የአገር ስጋት በሆኑ ጉዳዮች ላይ በመጸለይና ምክርን በመለገስ በብዙ መስክ እያገለገለ ነው። እንዲሁም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የመንፈስ ቅዱስ ስጦታዎች በዚህ ዘመን መስራታቸውን ቢያምንም በአስተምሮት ዝንፈት፣ በመጽሐፍ ቅዱሳዊ ባልሆኑ ልምምዶችና በሞራል ውድቀቶች በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎችን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ አፈር ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርና የመሳሰሉትን ማጭበርበሮችና ልምምዶችን ከወንጌላውያን አብያተ ክርስቲያናት አማኞች ፈጽሞ የሚቃረኑና የማይወክል መሆኑን ሲገልጽ የቆየ ሲሆን በተጨማሪም በሃይማኖት ስም የሚደረጉ ማጭበርበሮችን እየታገለ ይገኛል። በወንጌላውያኑ ላይ እየደረሰውን ያልተቋጨ ስደት፣ እስርና መንገላታት የፈጠረው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት ለግማሽ ምዕተ ዓመት የዘለቀ ጉዞን ለመዘከር ለማክበር መክፈቻ የመሪዎችና የመጋቢያን ኮንፈረንስ ከሚያዝያ 15 እስከ 17 ቀን 2017 ዓ.ም ተዘጋጅቷል። ስለሆነም በክርስቲያናዊ አመራር የወንጌል ተልዕኮ፣ ሰላምና እርቅ፣ የልጆች አገልግሎትና በሌሎች መርሃ ግብሮች ታጅበው የሚከፈት ሲሆን አማኞች በዚህ በዓል ተገኝተው የአንድነት ጊዜ እንዲያሳልፉም ተጋብዘዋል። ባሉበት ሆነው ትኩስና